ይቅርታ ግን ሰላም ትንሽ ቅር ብሎኛል። የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ማለት ምንድን ነው እሱ ልክ ያልሆነው ነገር? ትናንት የነበረው ነገር በድካሚ ወደኋላ ተመልሰ ቁስሌን እየቀሰቀስከው ነው ማለት ነው? አይደለም ሰላም፣ ያንን ሁሉ ጊዜ ስመኘው የነበረው ጊዜ በከንቱ ማለፉ፣ ያውም ደግሞ ጥቂት እንኳን ትዝታ ሳይኖረኝ ንብረቱ በጣም ቅር ብሎኛል። ታዲያ እዚህ ውስጥ የኔ ጥፋት አለበት እንዴ? እንደዛ አለ። ታዲያ ምን እያልከኝ ነው? ቆይ አንተ ራስን ተቆጣጥረ መጠጣት አልነበረብህም? ልክ ነሽ እኮ የኔ ስህተት ነው። እኔ ግን እያለሁ ያለሁት ነገር ሌላ ነው። እሺ ምንድን ነው? መቼም የትላንቷን ቀን ምን ያህል እንደምናፍቃት ታውቂያለሽ አይደል? እሱማ ትናንትና እንደዛ አውሬ ስትሆንብኝ አየሁት እኮ። ሰላሜ፣ ያን የመሰለ ቀን በከንቱ መበላሸቱ በጣም ቀር ብሎኛል። ስለዚህ እባክሽ የትላንቷን ቀን ምን ደግማት። ሰላሜ እሺ በይኛ፣ በጣም ጥሩ ቀን እናሳልፋለን። ተስማማሽ? ንገሪኝ እንጂ። እሺ በድጋሚ አብረን እናድራለን። ግን ደግሞ አንተም ያልጨረስክልኝ ነገር አለ። ምንድን ነው እሱ? ግርማ፣ አንተ እኔን በእድሜ ትበልጠኛለህ፣ ግን አብሬ ለመኖር እየተስማማ ያለሁት የተሻለ ህይወት ትሰጠኛለህ ብዬ ነው። ያን ለማድረግ ምን ያህል ዝግጁ ነህ? ይሄ ቤት እንኳን እኮ የሳሚ እንደሆነ ነው የነገርከኝ። ምን ማ? እኔ ነኝ ይሄን ነገር የነገርኩሽ? አዎ። ታዲያ ሌላ ማን ሊነግረኝ ይችላል? በእርግጥ የስካር መንፈሱ ስለነበር በጣም ብዙ ነገር ስትነግረኝ ነበር። ግን ደግሞ ይሄ ቤት ያንተ ካልሆነ የት ልታኖረኝ ትችላለህ? ሰላም፣ ይሄን እኔ በፍጹም ልልሽ አልችልም። ይሄ ቤት ደግሞ የኔ ቤት ነው። በፍጹም ስጋት አይግባሽ። እንዴት ነው ስጋት የማይገባኝ? የምትነግረኝን ሁሉ እንዴት ላምን ይችላለሁ? ነገርኩሽ እኮ ሰላም፣ ቤቱ የኔም ነው። በዚህ ነገር ደግሞ እርግጠኛ ሆኝ። አንተማ ብዙ ነገር ነበር ስትቀባጥር የነበረው። ማለት ምን ነገርኩሽ ሌላ? አይዞሽ እኔ ሀብታም ነኝ፣ ሐዋሳ ቤት አለኝ ምናምን ስትለኝ ነበረ። ለዛ የሚሆን ማረጋገጫ ደግሞ ምንም አላሳየህም። ጭራሽ ስለ ሐዋሳን ቤት አውርተን ነበር? አዋ እህቴ ናት የምትኖርበት፣ ከፈለግሽ አስለቅቅልሻለሁ ብላኝ ነበር። ምናልባት ዋሽታኝ ካልሆነ ማለት ነው። እንዴ ውሸታም ነው እያልሽ ነው እንዴ ሰላም? እኔ እንደዛ አላልኩ፣ ግን ምናልባት እኔን ለማታለል ወይም ደግሞ በስካር መንፈስ ትሆናለህ ብዬ ነው ያሰብኩት። እኔ በጭራሽ አልዋሸሁም ሰላም። እና ቤቱ የኔ ነው እያልከኝ ነው? አዎ የኔ ነው። የሐዋሳው ቤት ያንተ መሆኑን በምን ማረጋገጥ እችላለሁ? አንቺ የሐዋሳውን ቤት በዚህ ደረጃ ትኩረት ማድረግሽ አልገባኝ። ቆይ ምን አይነት ማረጋገጫ እንድሰጥሽ ፈልገሽ? ተወቃ ስላልገባኝ እኮ ሰላም፣ ምን ማድረግ ይችላል? እኔ እኮ እኩዮቼን አግብቼ መኖር እችላለሁ፣ ግን ደግሞ ከአንተ ጋር ለመኖር የመረጥኩት የተሻለ ህይወት ትሰጠኛለህ ብዬ ነው። እኔም እኮ የተሻለ ህይወት እንዲኖርሽ እያደረግኩ መቼ ካልኩ ይሄ አሁን እንኳን ሁኔታውን ሳይሆን እንደዛ አይመስለኝም። ምንም ባልተረጋገጠና ባልተጨበጠ ነገር ነው እንደዛ እያልከኝ ያለው። ሁሉም ነገር እኮ የሚሆነው በሂደት ነው። የሐዋሳውን ቤት ደግሞ የኔ ነው። አስፈላጊ ከሆነ ደግሞ እህቴንም አባራታለሁ። ይህም ቤት ቢሆን ደግሞ ቤቱ በሳሚ ስም ይሁን እንጂ የኔም ነው። እሺ ይህን እንዳምነ የሚታይ ማስረጃ አምጣ። እሺ ሰላም፣ ግን አሁን ሳይሆን ጊዜው ሲደርስ ሁሉንም ነገር በተጨባጭ ማስረጃ ያሳይሻለሁ። ያን ጊዜ ደግሞ እኔ ጋር በመኖርሽ በጣም ደስተኛ ትሆኛለሽ። እሱን በምታሳየኝ ማስረጃ ተደግፎ ቢሆን አይሻልም? እመኚኝ ሰላም፣ ሁሉም ነገር አንቺ በምትፈልጊው መንገድ ይሆናል። ተጨባጭ ማስረጃውን ግን በጣም በቅርቡ ማየት እፈልጋለሁ። እሺ ሰላም፣ በቅርቡ አሳይሻለሁ። አንቺም ደግሞ የትላንቷን ምሽት እንድትደግም ይፈልጋለሁ። አሁን ሂድ በቃ፣ በኋላ እናወራለን። እሺ እኔ ቆንጆ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ከዛ ፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ፣ ሀሳብና አስተያየታችሁን በኮሜንት ጻፉልኝ። ውድ ቤተሰቦቼ የዛሬው ሀሴት ፓርት በጣም የሚገርምና ያበደ ፓርት ነው። አብራችሁን እየተዝናናችሁ እንድትቆዩ በክብር እጋብዛለሁ። ሶሪ ይቅርታ። እና ውድ ቤተሰቦቼ እንግዲህ ሰላም እስካሁን ድረስ በራሷ ጥረት
እና በራሷ ብልህነት የምትፈልገውን ነገር እስከ ማግኘት ጥግ ደርሳለች። አቶ ግርማን ባለፈው ከቤት ሊያስወጣት ነበር። ምክንያቱም ደግሞ የሚፈልገውን ስላላገኘ እና ሀሴት የሆነ እቅድ እንዳላት ለሳሚ ነግራው ነበረ። እናም ሳሚ ደግሞ የሆነ ነገር ስታደርጊ ንገሪኝ ብሏታል። ነገር ግን እሷ ማንም ሰው ቤት ውስጥ ያለመኖሩን በመጠቀም ግርማን ዛሬ የምትፈልገውን ነገር እናደርጋለን፣ ስለዚህ እራት ማታ አብረን እናሳልፍ ብላ አብረው ወይን እየጠጡ ጊዜ ማሳለፍ ጀመሩ። እናም ሰላም እሷ ምንም ወይን ሳትጠጣ እሱን ብቻ እያጠጣች ካሰከረችው በኋላ የምትፈልገውን ነገር ሁሉ እንዲነግራት አደረገች። ስለ እናቷ፣ እሷ ላይ ስላደረሰው በደል፣ ሐዋሳ ስላለው ቤታቸው፣ ስለ ተመሳሳዩ ፊርማ እንዲሁም ደግሞ ስለ ሳሚ ህይወት በሙሉ ህይወት ሳሚ እናቴ ብሎ የሚጠራት ሴት እናቱ ሳትሆን ከጎዳና አንስታ ያሳደገችው እናቱ እንደሆነች በጣም ስለምትወደው ቤቱን በሱ ስም እንዳደረገችለትና እሱ ደግሞ ዶክሜንቱን ቀይሮ እሱ ባለቤት እንደሆነ እንደሚያስመስል ማለትም ይሄንን ቤት በራሱ ስም እንዳደረገ ሳሚ ይሄንን ምንም የሚያውቀው ነገር የለም። እናም ደግሞ የእሷን እናት እንዴት አታሎና ተመሳሳይ ፊርማ ፈርሞ ወደ ወንጀለኝነት እንዳስገባትና ቤቷ እንዴት እንደወሰደ ስለ ሁሉም ነገር በስካር መንፈስ ዝርዝር አድርጎ ነገራት እና ሰላም በንዴት እየተቃጠለች ራሷን እንደምንም ተቆጣጥራ ሁሉንም ነገር ከሰማችሁ በኋላ ዶክሜንቱን የት እንዳስቀመጠው ጠየቀችው። ነገር ግን ዶክሜንቱን ያስቀመጠበትን ቦታ ሳይነግራት በጣም ሰክሮ ስለነበረ እንቅልፍ ጣለው። በዚህም ሰላም እየጮኸች ዶክሜንቱ የታለ እያለች ብዙ ከጮች በኋላ እንቅልፍ ወሰደው። እንቅልፍ ልክ ሲወስደው አተኛም ብላ አንገቱን እንዳነቀችው ድንገት ሳሚ በሩን ከፍቶ ገባ። ምን እያደረግሽ ነው የምትጮሂው? እንዴት እንደዚህ ታደርጊያለሽ? ብሎ ከተቆጣት በኋላ ይዟት ወደ ክፍሏ ሄዶ የተፈጠረውን ነገር ጠየቃት። እሷም አንድም ሳታስቀር ነገረችው። እናም ሳሚም በዚህ ተገርቦ ስለ ሌላው ነገር ደግሞ ነገ እነግርሃለሁ ብለው ተለያዩ። ጠዋት ላይ ልክ እንደነጋ አቶ ግርማ እሳት ለብሶ እሳት ጎርሶ ወደ ሰላም ክፍል ሄደ። ብለዋ ሰላምም እቅድ አውጥታ ነበርና ዞር ብላ ስታየው ድንገት ቤት ውስጥ ሲገባ ምን ልትሰራ መጣ? አንተ አውሬ! ድሮውንም አውቄው ነበረ። የልብህን ካደረግክ በኋላ እኔን እንደማይፈለግ እቃ ወረወርከኝ እያለች ስትጮህበት ግራ ገብቶት ንዴቱን ተቆጣጥሮ ቆሞ ያያት ጀመር። ምንድነው የምታወሪው ሲላት የማወራውንም አታስታውስም አይደለ? ማታ ያደረግከውን ነገር አላስታውስም ልትል ነው ወይስ ልትክድ ነው እያለች ስትጮህበት ምን እንደተፈጠረ ምንም አላስታውስም። ምንድነው የተፈጠረው ሰላምዬ ንገሪኝ እስኪ ሲላት እኔ ነግሬህ ነበረ አንተ የምትፈልገኝ ለጊዜያዊ ስሜት ብቻ ነው። ምክንያቱም አብሬ ካደርኩ በኋላ እንደማይፈለግ ሰው አባረርከኝ፣ ክብሬን አዋረድከው እያለች ስትጮህበት እሱም እውነት መስሎት በፍጹም ሰላምዬ እኔ አንቺን እኮ እወድሻለሁ፣ አግብቼሽ መኖር ነው እንፈልገው፣ እንደዛ አላደረግኩም። ያችን እኮ ማታ የትላንትናዋን ቀን ስናፍቃት ነው የኖርኩት እያለ ግራ በተጋባ አንደበት ማጸናት ጀመር። እሷም እውነቱን ውስጧ እያወቀ ነገር ግን እሱን ከሱ የምትከላከልበት መንገድ ይሄ ብቻ ነው። ምክንያቱም ይህንን ካወቀ ያደረገችውን በፍጹም አንድ ቀን እዚህ ቤት አያሳድራትም። ከዚህ ቤት ወጣች ማለት ደግሞ እቅዷ ሁሉ ተበላሸ ማለት ነው። ስለዚህ በፍጹም አንተ ከዚህ በኋላ እንዳታስበው፣ ከአንተ ጋር ከዚህ በኋላ ምንም አላደርግም። ምክንያቱም አንተ እኔን አትፈልገኝም፣ ለጊዜያዊ ነው የምትፈልገኝ ስትለው በፍጹም እኔ አግብቼሽ መኖር ነው የምፈልገው፣ በፍጹም ምንም አላስታውስም፣ እመኚኝ፣
በሁሉም ነገር እምልልሻለሁ እያለ ይማጸናት ጀመር። እናም ብለዋ ሰላም ካሁን በኋላ ከኔ ጋር መሆን ከፈለግ እኔ አንተ በእድሜ ትበልጠኛለህ፣ ከአንተ ጋር የሚሆነው የተሻለ ህይወት ለመኖር ፈልጌ ነው። ስለዚህ ዶክሜንትህን ሐዋሳ ቤት አለኝ ብለሃል፣ እዚህም አለኝ ብለሃል። ዶክሜንቱ ካላሳየኸኝ አላምንህም ብላ ዶክሜንቱን የምታይበትን መንገድ አመቻቸች። እሱም ትንሽ ካመነታ በኋላ ወደ ቤት ሄዱ። አሳይሻለሁኝ ችግር የለውም ብሎ ተመልሶ መጥቶ አሁንም ያቺ ሌሊት ሳያስታውስ በማለፏ እየተጸጸተ ግን እንዲደግሟት ጠየቃት። ብለዋ ሰላም ያችን ሌሊት የምንደግማት ዶክሜንት ውስጥ ታሳየኝ ነው አለችው። እሱም በዚህ ተስማማ። እናም ወደ ክፍሌ ወስጄ አሳይሻለሁኝ ብሎ ቃል ገባላት። ከዛም ሳሚ መጣ። ሳሚ መጥቶ ከሳሚ ጋር ሲያወሩ ትላንትና ምን እንደተፈጠረ በስርስር አስረጅኝ አላት። እሷም ሁሉንም ነገረችው፣ ስለ ሐዋሳ ቤቱ፣ ስለ እናቷና ስለ ሁሉም። ነገር ግን አንድ ትልቅ ነገር አለ ልነግርህ የሚገባ አንተን ስለሚመለከት መጀመሪያ ቃል ግባልኝ አለችው። እሱም ቃል ገባላት። ከዛም ሁሉንም ስለ እሱ የነገራትን ነገረችው። ሳሚ ራሱ መቆጣጠር አቃተው፣ ግራ ገባው። እናም እሷ ደገፈችው ሊወድቅ ሲል። ከዛም ወደ ክፍሉ ሄደ። ወደ ክፍሉ ሲሄድ ግን ያቺ ሰይጣኗ ሚስቱ ሜሮን እቅድ አቅዳ ነበር። ምክንያቱም እሱን የምታታልልበት ይቅርታ ጠይቃና የእሱን ተአማኝነት ለማግኘት እንደምትፈልግ አስባ ሁሉንም ነገር አድርጋ እሱን ይቅርታ ጠይቃ ንጹሕ መስላና ከዚህ በፊት ባረገችው ነገር እንደተጸጸተች አስመስላ ይቅርታ ጠይቀችው። እሱም ማመናት ሙሉ ለሙሉ። ከዛም አሁን ወደ እሷ ፊቱን ሙሉ ለሙሉ አዞረ። እናም ግን ጆሲ ይሄን ነገር ሲያይ እውነቱን እንዳይነግረውም ግራ ገባው። ዝም እንዳይልም ሰይጣን መሆኗን ያውቃል። እናም ጆሲ በጣም ግራ ተጋብቶ ዝም አለ። ውድ ቤተሰቦቼ የዛሬው እንግዲህ የሚመስል ነበር። በቀጣይ በሌላ